ስስት በዘር ሲተላለፍ ምናልባትም ብዙ ስስታሞች አይታችሁ ይሆናል። ስስት በዘር ሲተላለፍ ግን ወቾ ግን ማለታችን አይቀሬ ነው። ይህ ሰው በጣም የሚወደው ጓደኛው ከሩቅ አገር ሊዘይረው ይመጣል። እንግዳውም እንደደረሰ ሞቅ ባለ ሰላምታ ከተቀበለው በኋላ ልጁን ጠርቶ ልጄ ሆይ የልብ ጓደኛ የሆነ እንግዳ መጥቷልና ካለው ስጋ ሁሉ ምርጡን ግማሽ ኪሎ ገዝተህና ብሎ ይልከዋል። ልጁም ሂዶ ቆይቶ ተመለሰ። ነገር ግን ምንም አልገዛም ነበር። አባትየውም ስጋው የት አለ ብሎ ጠየቀው። ልጁም እንዴት ሲል መለሰ፣ ወደ ስጋ ሻጩ ሄጄ ከሚገኘው ስጋ ሁሉ ምርጥ የሆነውን ስጋ ስጠኝ አልኩትኝ። ስጋ ሻጩም እንደ ቅቤ የሚለሰልስ ስጋ ሰጣለሁ አለኝ። እኔም ለራሴ ነገሩ እንዲህማ ከሆነ ከስጋ ይልቅ ለምን ቅቤ አልገዛም አልኩና ወደ ቅቤ ሻጩ ሄድኩኝ። ለቅቤ ሻጩም ካለ ቅቤ ሁሉ ምርጥ የሆነውን ስጠኝ አልኩትኝ። እሱም እንደ ማር የሚጥም ቅቤ ሰጣለሁ አለኝ። እኔም ነገሩ እንዲህ ከሆነማ ማር መግዛቱ ይሻላል ብዬ ወደ ማር ሻጩ ሄድኩኝ። ለማር ሻጩም ምርጥ ማር ስጠኝ አልኩትኝ። ሰውየውም ጥርት ያለ ውሃ የሚመስል ንጹህ ማር ሰጣለሁ አለኝ። እኔም ለራሴ ነገሩ እንዲህ ከሆነማ ንጹህ ውሃ ቤታችን አለ ብዬ ምንም ሳልገዛ ተመለስኩኝ በማለት ይመልሳል። አባትየውም ጎሽ አንተ ጎበዝ ልጅ ነህ፣ ነገር ግን አንድ የዘነጋኸው ነገር አለ፣ ከሱቁ ስትሮጥ ጫማህን ጨረስከው እኮ በማለት ይወቅሰዋል። ልጅም እንዲህ ብለህ እንዳትጨነቅ አባቴ፣ እኔ የለበስኩት የእንግዳውን ጫማ ነው ብሎ በፈገግታ ይመልሳል። ምንም ያህል ስስታም ልትሆን ትችላለህ፣ በዘር እስኪተላለፍ ግን ይከብዳል።